እንግዲህ ታጥቤ መጥቻለሁ። ይሄው እንደምታዩት ፀጉሬ በቃ ይሄ አብሶ ጫፉ ለሚደር ክርችች ለሚል ምናምን ይሄ ወሳኝ ግብአት ነው። ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከብዙ ጊዜ በኋላ የፀጉር ማስክ ይዤላችሁ መጥቻለሁ። ጾም ሳይገባ ለፀጉራችን የሚጠቅም ነገር ላሳያችሁ። ለኔም ደግሞ ልቀባ ብዬ ነው። አብረን እንቀባለን። ግብአታችን እኔ ለፀጉር የሚበቃኝ ነው። እናንተ ብዙ ሆናችሁ ከሆነ ግብአቱን መጨመር ነው። እኔ አንድ እንቁላል እርጎና ሙዝ አድርጌ ነው ዛሬ የሚቀባው። ቅባትም ያላችሁ መጠቀም ትችላላችሁ። ሙዝ ቢሆን የበሰለ ተጠቀሙ። የበሰለ ሙዝ አለ፣ ግን ከሌላችሁ ኖርማል ሙዝ መጠቀም ትችላላችሁ። እንዴት ናችሁ? ፀጉራችን ዛሬ ጾም ፀጉራችንን ጨምር ነው ወይስ እንዴት ነው? እኔ ፀጉሬንም ጨምር ጾም እያስያዝኩት ነው። ያን ያህል ንጹህ ቅቤ ካላገኘው በስተቀር ቅቤ ወዳጅ አይደለሁም። ከተቀባውም በቡና ግን ንጹህ ሲገኝ ነው። ከዛ ያው እርጎ እሱን ያካክሳል ብዬ ነው። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ደግሞ ሰብስክራይብ ሳታረጉ የምታይ ሰዎች ሰብስክራይብ ብታረጉ ደስ ይለኛል። ይሄ ማስክ የሚጠቅመው ለሚደርቅ ፀጉር አሁን ላይ ሁሉም ጋር አዋራ ያለው አዋራው በጣም ነው ፀጉራችንን የሚያደርቀውና እርጎ ወይኔ እንዴት ነው የሚያምረው! ቆንጆ እርጎ ነው በጣም በቃ ፀጉሬ ዛሬ ራሳ ማለት ነው። ቅቤ እንዳገኘ ነው የሚቆጥረው እና የተወሰነ ይበቃኛል። ይሄን ያህል እንዳይበዛ እና ኮኮናት አለ። በውሃም በፀሐይ የሚቀልጣል ኮኮናት ችግር የለበትም። የቀለጠ ነው እንዳይበዛብኝ። ቤት ውስጥ ያላችሁ የሚስማማችሁ የፀጉር ቅባት መጠቀም ትችላላችሁ። እና ትንሽ ካስተር ኦይል አደርጋለሁ። ስላለኝ ነው፣ ግዴታ የለም። ያለው ነው መጠቀም ያለባችሁ። እና በጣም ለፀጉር ጠቃሚ ነገሮች ነው ያለበት እዚህ ላይ ወሳኝ የሚባል ነገሮች ለፀጉር አለበት። በቃ ይሄ አብሶ ጫፉ ለሚደር ክርችች ለሚል ምናምን ይሄ ወሳኝ ግብአት ነውና ተጠቀሙን። ታመሰግኑኛላችሁ። ትንሽ የሩዝ ውሃ አረግበታለሁ ከቀጠና ይቼ ቆይ ሩዝ ይላንጣ ይሄ ሰርቻ አስቀመጥኩት የሩዝ ውሃ ነው። አሳያችኋለሁ የሆነ ቀን ግን ቀላል ነው። ከዚህ በፊትም ሳልነግራችሁ አይቀርም ነግራችኋለሁ። እና ከቀጠና ትንሽ ይሄን አረግበታለሁ። ውሃ ባታረጉበት ይመከራል፣ ሞር ጥቅሙን ለማጉላት ማለት ነው። ፈጭቼ ነቀኝ ተፈጭቶ መጥቷል። እንደዚህ ሆኗል። እንትን በጣም እንዲወፍር አልፈለኩም። ወደ ፀጉር እንዲገባ መካከለኛ የሆነ ሳይዝ ነው ያደረኩት። እና ይሄ አቧራ ያጠገበውን ፀጉራችንን እኮ በየአራት ቀን እራሱ እየታጠብን አልቻልንም። ሁሉም ጋር ነው ግን አቧራ ከባድ ነው። እኛ ጋር ያለው ነገር ቀዝቀዝ ያለ ነገር ነው እና ቆንጆ ነው። ሞክራችሁ አስተያየት ብትሰጡኝ ደስ ይለኛል። አብዙ ይሄ የደረቀ አዋራውን ደግሞ አልችል ብሎ በጣም የኔ ፀጉር ቴክስቸሩን የቀየረ እስኪመስለኝ ድረስ ነው በጣም እንትን እያለ ያለው ከአዋራ የተነሳ በቃ ቶሎ ይደርቃል። በቃ የኔ ፀጉር እየመሰለሻል አንዳንዴ አይመስለኝም። ወላ ፀጉሬ ተጋነነ ረጅም ባይሆን ግን ቆንጆ ፀጉር ነው። ከነበረው ደግሞ እነዚህ ማስኮች ተጠቅሜ አይቼ ሞክሬው ለውጥ ያመጡልኝ ማስኮች ናቸው። ያው አሁን ጾም ገብቷል፣ በሌላ ነው የምንተካቸው። ግን ለማትጾሙ ሰዎች ደግሞ ቢያንስ በወር ሳታቋርጡት በሳምንት ከሆነ 4 ያው እንደኛ አቧራ ያስቸገረው ቶሎ የሚቀባም ደግሞ ቶሎ ታጥቦ መቀባት ነው። ቆንጆ ነው የሚሆነው። ቲሸርት ምናምን ስትቀቡ አሮጌ ብትለብሱ ጥሩ ነው። ውጪ ማትጠቀሙትን ጠብ ቢል ራሱ ዲስኮምፎርት ምቾት ስለሚነሳ እኔ ግን ያው ተጠንቅቄ ለመቀባት እየሞከርኩ
ሲጨማለቅ ስለማልወድ እና ደግሞ ጫፍጫፉን በደንብ ቀቡት። ያው ከተቀባው በኋላ አጸዳለሁ እንጂ ጠብ ጠብ ሊል ይችላል ብሏልም እንጂ እኔ ፀጉሬ እንደዚህ ላላ ያለ ማስክ ሲሆን ወዲያው ይገባዋል። የእናንተ ፀጉር ደግሞ ሞክሩት፣ ወፍራሙ አድርጋችሁ ሞክሩት። በቀጭኑ የቱ ነው ሞር ውጤት የሚያሳየው የሚለው መሞከራችሁ በሙከራ ነው ያው ለውጡ የሚታየውና እና መቀባት ብቻ ሳይሆን ዛላውን እንደዚህ እያደረጋችሁ ኦሬጂ ማሳጅ ማድረግ እንዲገባ፣ አለበለዚያ እዛው ነው ተብለጭ ልጆ የሚቀር እና መብዛት አይጠበቅበትም። ግን ደግሞ በደንብ አድርጋችሁ የተቀባችሁትን እንዲወስደው ማድረግ ነው። ይሄ አብሶ ጫፍጫፉን ያህል አስቸግሮኛል፣ እየደረቀ ከባድ ነው እና ይሄ ደግሞ ለጫፍጫፉ ለሚደርቅ ለሚበጣጠስ ቶሎ ለሚደርቅ ፀጉር ወሳኝ ነው ማለት ብዙ ለፀጉር የሚጠቅሙ ቫይታሚኖች አንድ ላይ ያለበት ነው። በዛ ላይ ደግሞ ቅድም ትንሽዬ ሩዝ ውሃም ጨምሬበታለሁ ወፈር ሲልብኝ እና እኔ ቪዲዮ እንዳይረዝም የቻልኩትን ያህል ነው ማሳያችሁ። ግን ደግሞ እናንተ ጊዜ ሰጣችሁ ማሳጅ አድርጉት። እንግዲህ ቪዲዮውን እንዳይረዝም እኔም ደግሞ ተቀብቼ 1 ሰዓት አቆየዋለሁ። ስራ ምናምን እየሰራሁ በዛው ስቲም እያደረገ እንደዛ ቆየዋለሁ። ጊዜ ከሌላችሁ ግን 30 ደቂቃ ይበቃል። እንደ ጊዜያችሁ ነው። ግን ዋናው ደቂቃ የምታቆዩበት ደቂቃ ሳይሆን የሰጣችሁት ማሳጅ ነው። ማሳጅ በደንብ ከተደረገ 30 ደቂቃም ይበቃዋል። ጊዜ ከሌለኝ እንደዛ ነው ማደርገውና እንግዲህ አጥብጥብ የተቀባው ምንም የቀረ ነገር የለም። ፀጉሬ ተጠምቶ ነበረ። ማሳጅም ካረኩት በኋላ ይኸው እንግዲህ እንደምታዩት ነው እንዴት እንዳደረገው። ከዛ በቃ ማሳጅ ሰጠውና ኦልሬዲ ማሳጅ ስላደረጉት ጥቅልዬ እንደዚህ ማትጠቀሙት ፀጉር ማሸሻ ውጭ ላይ ማትጠቀሙት ፀጉር ማሸሻ ብታደርጉ ጥሩ ነው። ምክንያቱም ይሄ ማስክ ስለሆነ ጥሩ አይመጣም። ከዛ ስቲም እንዲያደርግ እና ላስቲክ እንተበስባለን። አጠቃላይ እስክናጣ በዚህ እናደርጋለን። ስናጣ ምን እንደምናደርግ ወይ በዚህ እንተካዋለን። ከዛ እንደዚህ እናደርገዋለን። ስቲም እንዲያደርግ በደንብ እንዲገባው ማለት ነው። እና ለፋሲኑ አስወጥላ ልጥፍ እንዲል ከዛ ባላችሁ ነገር ቦኔትም ከሆነ በቦኔት ሻሽም ከሆነ ሻሽ ሊያሞቀው የሚችለው ነገር እፍል እናደርገዋለን። ከዛ ያለንን ያህል ጊዜ 1 ሰዓትም 30 ደቂቃ ቆይተን መታጠብ ነው። ታጥቤ እመለሳለሁ። እንግዲህ ታጥቤ መጥቻለሁ። ይሄው እንደምታዩት ፀጉሬ በጣም ነው ቆንጆ ያደረገው። ቅባት ተቀብቼዋለሁ። በእርጥበቱ ብትቀቡ ቅባት አሪፍ ነው። ውጤቱ በጣም አሪፍ ነው። እንዴት እንደሚያምር እትትት ነው ያለው። በቃ ግን በእርጥበቱ ቅባት መቀባት አትርሱ። በጣም ነው ለእኔ ተስማማኝ። እናንተም ተቀቡና ደግሞ ውጤቱን ብትነግሩኝ ደስ ይለኛል። እወዳችኋለሁ። እንደምትወዱት ተስፋ አደርጋለሁ። ቻው